ቤትዬ አይደለም ቆይ አንቺ እዛ ጎኝ እንዳትጣሉ ቤትዬ እዛው ነኝ ሶፊ ታዋርጅኛለሽ ሶፊ ታንቂኛለሽ ወይኔ እኔ ለአንቺ ደስታ ብዬ አይደል አልፈልግም ለአንቺ ደስታ ብዬ ሄደ ግን ቂጣ ስትመታ ነበር አይደል ሃይሜኔ ስለተመቸችኝ እኮ ነው ነኳት እኔ ለአንቺ ማሰቤ ነው ጥፋት ለአንቺ ነው ማሰቤ ለአንቺ ስላሰብኩ ነው አታስብልኝ እንዴ ከዚህ በላይ አታስብልኝ አልፈልግም ቤትዬ እኔ መሰለህ ምን እንቁላል ቀቂልኝ እኔ እናት ቀቂልኝ እሺ ቀቂልኝ እኮ ምንድነው እንደዚህ መተሻሸት ለምን አስፈለገ ምን ተሻሸነ እንቁላል ተቀቀልና ቀቂልኝ እሺ ዝም በይ እሷን እሺ እኔ እኮ ጨዋታ አይደለም እንዲህ ቅናት ምናምን ስላለባት ነው ጨዋታ አትወጪ በቃ እሺ ቤትዬ እሺ ቅናት አለባት ነው እኮ ቢሆንም ታዲያ እኔን አናግረኝ ነው ወደዛ ቆይ አስወጣታለሁ ኧረ እኔ እንዲህ ከቀጠለች አንቺ ምንድን ነው የምትይኝ? የምን መስመር አለው? ምን አለው? አስወጣት። እኔ አልፈልግም ሰራተኛ አልፈልግም። አላስወጣትም። ከኔ ጋር ነው ቤትዬ ቀቂው እንጉላሉን እንዴ ምን ዞሬ ስማ እኔ እገልሃለሁ። ለምንድን ነው የምትሄጂው? እንደዚህ ስታደርግ ማየት አልችልም። ምን አደረኩ? ምን አየሽ? በጣም ብዙ ነገር እያደረግክ ነው። ምን አደረኩ? መብቴ ነው። እኔ አንቺን ታግዛለች ብዬ ነበር ያመጣሁት። አልፈልግም፣ አጋዥ አልፈልግም። እንዴት ነው አጋዥ ማፈልግም? እንዴት እቺን የመሰለች ኮረዳ ኬት ይመጣል? ኬት እናገኛለን? ቀንታ አይ አሁን አታሳይኝ ቤትዬ። በኋላ በቃ በኋላ ለብቻዬ ምን ይብላላታል? ለብቻዬ አሁን ለብቻዬ ምን ማለት ነው? ጭራሽ ለብቻችሁም ጊዜ አላችሁ? አንቺ እንደዚህ የምታስቢ ከሆነ መሄድ ትችያለሽ። ቤትዬ ስሚ፣ ምንድን ነው ያለሽ? ደላለው ቆይ እንደዚህ ጭቅጭቅ ያለበት ቤት እንዴት? ጭቅጭቅ አይደለም ልጅቷ እኮ አንቺ መታገዝ አልፈልግም መታገዝ። ኧረ መድኃኒዓለም እንዴ ምንድን ነው እንደዚህ? ቤትዬ በቃ ቆይ ዘራሪ እንደ መጣሁት እኔ አውራ ምንድን ነው እንደዚህ የምትለው? አይደለም ቤትዬ እቃ አትስበሪ። ቆይ ቤትዬ ተረጋጊ። እንዴት ነው የምረጋጋው? ተረጋጊ። እንዴት ልረጋጋ? እንዴ ይቅርታ። እሺ ነይ ውጪ በቃ። አንቺ ምን ሆነሻል? ሰው አታክብሪም እንዴ? አዲስ ናት አይደለ? ለአንቺ ብዬ አጋዥ አንቺ ታግሻለች ብዬ አመጣኋት። አታቃጥለኝ። ምንድነው አታቃጥለኝ? አልፈልግም ማጋጥ። ጭራሽ ደግሞ ከሷ ብሶ ትበሳጫለች። ምንድነው የምትበሳጨው? የት ልትሄጂ ነው ቤትዬ? ቂጧ ተወጣጠረና ለገና እንደዚህ እንትን ትላለች እንዴ? አትናገሪ። አይደለም ስልሳ ቤቲ ረፊ ቤቲ ረፊ በቂጤ ምንም መናገረኝ አልፈልግም። እሺ በቃ እሺ የራሴ እንጂ እሱ አይደለም። ስለ ቂጤ መናገር እኮ እኔ ምን አልኩኝ? በቃ እሺ እኮ እሺ ከነ ቂጧ ትውጣልኝ። የት ነው የምትወጣው? ትውጣልኝ በቃ እኔ አልፈልግም። እኔ ሰራተኛ አንቺ ለምን አትረጋጊም? ጤነኛ አይደለችም እንዴ? ቂጤ እኮ ተፈጥሮ እንጂ ምን ሌላ ነገር እኮ ተረጋጊ። እኔ ምን አልኩሽ እኮ አትረጋጊም። ስለ ቂጤ ለምን ታወራለች? በቃ አታወራም። ምን ላድርጋት ታዲያ? እሷ ካወራች ስለ ቂጤ ምንም በቃ አንቺ እኮ ጥሩ ልጅ ነሽ። እዚህ ሁኚ በቃ አስታርቃቸዋለሁ። ቆይ የኔ ቆንጆ ነኝ እኔ። ይኸውልሽ ትዕግስቴን እየጨረስኩ ነው። እሺ ንግጭ ይኸውልሽ አንቺን ላግዝ ብላ ነው የመጣችው አይደል? አጋዥ አልፈልግም አይደለ? ብሩክ አስወጣልኝ። በቃ አስወጣልኝ። በቃ አስወጣልኝ። አልፈልግም። አንቺ ስለስርዓት እንጂ ምንድነው? አንቺ ዲበት እንዳደረሽ እኔ አንቺን ብዬ እኮ ነው አይደል? እኔ ቤትዬ እንደዚህ ያለ ይሄን የመሰለ ሰውነት እያለ ለምንድን ነው የምትለማመጣት? በቃ ተዋቱታ እንዴ በቃ ሂጂ በቃ ሂጂ። እኔ ደግሞ አንተን ብቻ ነው ማገልገል አይደለም። ይኸውልሽ ቤቲ ትሰሚኛለሽ አይደለ? እዚህ ቤት እሰራለሁ ብለሽ እስከመጣሽ ድረስ ከእሷ ጋር መነካካት የለብሽም። ምን አይነት አንቺ አይምሮሽ ጤነኛ አይደለም። ጤነኛ አይደለሽም እንዴ? አስቀምጪ፣ በእናትሽ አስቀምጪ። እግዚአብሔርን ረፊው አትርፊ። በቃ እኮ አስወጣልኝ በክብር። ጭራሽ ከገዛ ቤት አይዞሽ ለምን ትለማመጣታለህ? ለእኔ ሀይሚ አይደለም መረጋጋት አለብሽ። በቃ ውሃ እንዳትደፊ። በቃ ሰው አይደለች እንዲ አክብረት። በቃ ሰው አይደለች እንዲ አክብረት። እንዴ
መታረቅ ካለባችሁ ተስማሙ። በቃ እኔ እሷ እዚህ ቤት ካልሰራች ከአንቺና ከእሷ አንድ ምርጥ እገደዳለሁ። ሰሚኛለሽ አይደል? ያለ እሷ እዚህ ቤት ምንም አስነክታኝ አይደለም። ለምን ትጣያለሽ? ለምን ትጣያለሽ? ለምን ትጣያለሽ? አይሰለችሽም እንዴ? እሷኛን ለማገዝ አይደል እንዴ መጣችሁ? አንገቴን ራስ እንትን ናት። አንቺ ነፊ ከኔ ጋር ነው የምትጣይው። ከኔ ጋር ነው የምትጣይው። ከኔ ጋር ነው የምትጣይው። ሀይሚ ከኔ ጋር ነው የምትጣይው። ረፊ እኮ ከኔ ጋር ነው የምትጣይው። ረፊ አታርፊ። ከኔ ጋር ነው የምትጣይው። እንዳንከት አንቺ ቤቲ በቃ ለምን አፍሽን አዘጊም? ለምን አፍሽን አዘጊም? አፍሽን ዝጊ። በቃ እንዳትናገር ስነ ስርዓት። ነይ ነይ ጀሉ ነይ። ዞር በል። ለምን ዞር ትልልኝ? ነገር ነው ፈልጊ። ቁጭ በይ። ተስማሚ እንደሆነ ሁለታችሁም ስነ ስርዓት ይዙ። እንደው ትይዛላችሁ። ቁጭ በይ። አንቺ እንከባበር። የት ነው የምትወጣው? የት ትወጣለሽ? አንቺ አይምሮሽ ጤ ትውጣልኝ። ቁጭ በይ። በቃ እሷኛን ለማገዝ ነው የመጣችው። ከአቅሜ በላይ ሆኗል። ቤተሰብ በቃ እኔ አጋዥ እፈልጋለሁ ብያለሁ። ቤቲ ለምን አፍሽን አዘጊም? እንደዚህ አጋዥ አልፈልግም። እንዴ ገና ከመጀመሪያው ቀን አናት ትወጣል እንዴ? የምን አናት? አንቺ ነሽ እኮ የምነካከት። አንቺ ነሽ እየነካካሻት ያለሽው። እና ጌቷን ታገላበጠች እያየኋት። እንዴት ነው ለስራ ነው የመጣችው? ጌቷን ለማሳየት ነው የመጣችው። እኔ ጌቷን አይቻለ እንዴ ቀጠርኳት? ስለምፈልገው እኮ ነው አይደል? አረ እንደዛ ስለምፈልገው ነው። እንደዛ ነው? አዎ። እና እኔ ልውጣላችሁ? ውጪ ግልግል። እንዴ የሰው ሰው እንዴ ገነጣጣልሽኝ እኮ። ለአንቺ ብዬ እኮ ነው የመጣሁት አይደል? አንቺ በቃ ዝም በይ በእናትሽ። አሁን እንጣላለን ከአንቺ ጋር። ውላችን ከፈረሰ ይቀደዳል። ምን ልታረጊ? አስወጣት። ምን ልታረጊ? በክብር አስወጣት። አላስወጣት። በክብር አስወጣት። አላስወጣት። አልወጣም። እኔም አላስወጣት። ስነ ስርዓት እያለሽ ሰምኛለሽ አይደል? ቀልድ አይደለም የሚያስኩት እንዴ። የምወጣው ገንዘብ አይታይሽም እንዴ? አንቺ በእናትሽ ዝም በይ። ህይወቴን በጠበጥሽው። ምን ልስራልህ ትላለች። በቃ አትነካኪ። ሴቶች ስትባሉ በቃ ከያዛችሁ አለቁ። ለምንድን ነው ዋደፋች? ዝም አልኩ። እሺ ምን ፈለገች? ቂጧ ትላለች። ቂጤ የራሴ አይደል እንዴ? መብቴ እኮ ነው። እንደፈለግኩ ባረገው ቦዘው ምን አገባች እሷ እንዴ? ያገባን ነገር አለ። አላስወጣትም። እኔ እየተናደድኩኝ ነው። በቃ ከተናደድሽም ተናደጅ። በቃ ይቅር ተባባሉ። ትቀጥል እሷ። ይቅር ተባባሉ። ለምንድን ነው የምትፈልገው? ይቅር መባባል አለባቸው። አብራችሁ መቀጠል ከፈለጋችሁ አብረን መቀጠል አንችልም። ለምንድን ነው አንተ እሷን ከኔ ጋር የምታወዳድራት እንዴ? ምን እየተካሄደ ነው? እየቀለድን ነው። ማርያምን እየቀለድን ነው። እና በማርያም ፍጹሜ ነው። እመቤቴን ክፈት። አተ ፀጉሬን ይዛኛለች። እመቤቴ ፍጹሜ ነው። ክፈት እንዴ! ማርያምን አንተ ቀጠቀጠችኝ እኮ ልጅቷ። እግዚአብሔርን ወይኔ ገደለችኝ እኮ። መብረርን ሲጨንቅ
አንቺ አይተሽኛል፣ ግን ገለሽኛል እኮ መብራለ